እሺ ጭራሽ ሁለተኛ ሬሳን ጨምረና ከዛንኛ መንታሰብ እዛ ውስጥ ነበር ገድሎት የቀበሩት። በጥርጣሬ ነበር ሲያየኝ የነበረው። ለጥቅም እንደቀረበችው ምንም አይነት ስሜት እንደሌለ ውስጧ ያን አሻራችንን ምናምን አጠፋፍተህ ጥለን ነው የምንመጣው። ድመቷ አንዲት ተደፋውን ነገር ልሳ እንደሞተች መርዝ አድርጌ በሰጠሁት ነው። ይሄን መጀመሪያ ባቅ ማታገኙ ማትሪክ ከተፈተነም በኋላ እንደማታገኙ እንደማታቀው ገለቀው ሀሳባቸው እንደዛ ነበር። መደባደብ ነበር። ሰይጣን ከበፊት ለምን ታሰርኩ እንችላለን። የሞተበትን ምክንያት አላወቅንም። አይደለም እሱ ያንን እስከለኔ ምንድነው ሞት ካለበት ይሞታል በቃ። ያደግና ትንሽ እየጠጣ ነበር። መጠጡም ሊሆን ይችላል። መረጃ አገኘን ማለት አለብን። የሆነ ቦታ መረጃ አገኘን እንለዋለን። አንተ ነገር ያረጋኝ ይገላል። ሰላም ውድ የሀቂ ሚዲያ ቤተሰቦቼ እንዴት ቆያችሁ? አለው እግዚአብሔር ይመስገን በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ዛሬ በአንድ ጉዳይ ወደ ወንድሜ ቤት መጥቻለሁ ማለት ነው። ውድ ቤተሰቦቻችን እንግዲህ እንደተለመደው ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እላለሁኝ ማለት ነው። እንግዲህ ያው ወንድሜ ጓደኛውን እንግዲህ በሞት አጥቷልና የጓደኛውን ገዳይ ማን እንደሆነ ማወቅ አልቻለምና በዛ ጉዳይ እንግዲህ እሱ ጋር ልናግዘው መጥተናል ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን ቆዩ። ባለ ታሪካችን ተዋወቅ። ሰላም እንደኛ አለው እግዚአብሔር ይመስገን ሰላም ነው አለን። እስቲ ስምን አስተዋውቀንና እንግዲህ ያው ብዙ ሰዎች የሚያዩዋልና አሁን ሚዲያ እንግዲህ ያው ጠርተን መጥተናል። ገዛችሁን እፈልጋለሁ ብለህ በተደጋጋሚ ደውለልኛልና እስቲ ያለውን ነገር ንገረን። ምንድነው የሚለውን ከመስር መሰረቱ ጀምሮ ንገረን። ስምንም አስተዋውቀን። እሺ ስሜ አብይል ይባላል። ላስት ይር 12ኛ ክፍል ተማሪ ተፈታኝ ነበርኩ። ነገሩ የተፈጠረው ከአንድ አመት በፊት ነው። ጓደኛዬ በጣም ወደው በጣም ይወደኝ ምን ደጋገፍ በጣም ጥሩ ጓደኛዬ ነበር። ስሙ ማን ነው? ስሙ ዮናስ ይባላል። ትምህርት ቤት ነው ኤሌመንተሪ ነው 8 ከዛ በኋላ በጣም ብዙ መስዋዕትነት የከፈልኩለት ጓደኛዬ ነው። ምንም ባልታወቀ ነገር ጓደኛዬ ላጣዎች ያለው የሞተበትን ምክንያት አላወቅንም። ቤተሰቦችም ቁጭ ብለዋል ቻቸውና እሱ ያው ዋና የተገናኘንበትም ነገር እሱ ነውና እኔም ያው ያለውን ነገር ከትውውቃችሁ ጀምሮ የነገሩኝም ነገሮች አሉ ብለኛልና እነዛን ነገሮች እያንዳንዱ ነገሮች እንግዲህ ከስር መሰረቱ ጀምሮ እንድትነግረኝ ነው። ምክንያቱም እኛው መፍትሄ ለማግኘት ግዴታ ያለውን ነገር ለማወቅ ነው መጣነውና ከመጀመሪያ ከትውውቃችሁ ጀምሮ እሱ የሚያውቃቸው ሰዎችንም ሁሉንም ነገር በደንብ ጥርት አድርገህ እንድትነግረኝ ነው የምፈልገው። ቻለልሽ። ስለዚህ አንተ ከትውውቅ ጀምሮ ጠላትም ከነበረው እሱን ሊጎዳው ይችላል ብለህ የምታስባቸው ሰዎችም ካሉ ሁሉን ነገር እስቲ የተዋወቃችሁበትን ሁኔታ ሁሉን ነገር ንገረን ከበፊት። እሺ ጓደኛዬን ተውኩት እንደነገርኩ ትምህርት ቤት ነው 8ኛ ክፍል ነው ትውውቃችን የጀመረው። ከዛ በኋላ በጣም ቤተሰብ ፍሬንዶች ነበርን። እጅግ በጣም በትምህርቱም ጎበዝ ስለነበረ እኔም ሰፖርት ያደርገኝ ነበር። በጣም ጎበዝና በጣም ምንድነው በጣም አዋቂ ጎበዝ ተማሪ ነበረ ጓደኛዬ። በምን አጋጣሚ ነበር የተዋወቃችሁት? 8ኛ ክፍል ሌላ ትምህርት ቤት ሄደን ነው የምትፈተነው። ከሌሎች ተማሪዎች ጋር የምትፈተንበት እንትን አለ። ከሌላ ትምህርት ቤት ተማሪዎች ጋር ነው የምትፈተነው። ሌላ ቦታ ሄጄ ነው የተዋወቅኩት። እዛ ነው የተዋወቅነው። የተፈተንበት ትምህርት ቤት የኔም እሱም አንድ ትምህርት ቤት ነበረ። በዛ ነበር ትውውቃችን የጀመረው። ሃይ ስኩል አንድ ትምህርት ቤት ተመደብን። አንድ ላይ ነበርን 9 10 11 አንድ ላይ ነበር። 12 ላይ ነው ማትሪክ ልንወስድ አካባቢ ነው ጓደኛዬን በሞት ያጣሁት። ያው ማለት ፈተና ላይ እንግዲህ እንደነገርከኝ ፈተና ላይ ነው የተዋወቅነው ብለኛልና በምን አጋጣሚ ነበር የተዋወቃችሁበት አጋጣሚ? ከዛን ደግሞ ይሄ ግንኙነት እንዴት ወደ ጓደኝነት ሊያድግ ቻለ? እንዴት ድጋሚ ለመገናኘት ቻላችሁ? አሉ ልጆች ትንሽ በትምህርት ጎበዝ ልጅ ስለነበረ ትንሽ እኔ ፊዚካሊ ከሱ ትንሽ እንትን ል ነበርና በሰዓቱ የሚያስጨንቁት የትምህርት ቤቱ ልጆችም ነበሩ። የሚያስጨንቁት ስለ ፈተና
መልስ ትሰጠናለህ አትሰጠንም። በዛ ነበር ትውውቃችን። ጎበዝ እንደሆነ ጎበዝ ተማሪዎች ሌሎች ልጆች ያውቃሉ አሉት ጓደኞችም የሱ ጓደኞችም አሉት። ነገሩን የነገረኝ 10-11 ላይ የሆነ አንዳንድ ነገሮች የነገረኝ ነበረ። በዛ ምክንያት ነው የተዋወቃችሁት? ፈተና አልሰጥም ብሏችሁ ነው ወይስ እንዴት ነው የተዋወቃችሁት? ፈተና ስጠን አትስጠን እያሉኝ ነው። ምን ላድርግ ብሎ ነበር። መልስ ስጠን አትስጠን እያሉኝ ነው። ምን ላድርግ ምናምን እኔ ላይ ሪስክ አለው የለውም እያሉኝ እያማከረኝ ነበረ በሰዓቱና ከምን አንጻር ነው ማለት ከሞራል ነው ወይስ ደግሞ ጉዳት ይደርስብኛል ብሎ አስበው? ጉዳት መሰለኝ። እሺ ማለት ከዛስ በኋላ ማለት እሱን ለመደብደብ ነው የሚሞክሩት ወይስ ምንድነው? እንዴት ነው እስቲ ሁኔታውን በግልጽ ነገር ለእንትን ውጭ ላይ ስንወጣ ጨርሰን ከወጣን በኋላ የመጀመሪያ ቀን ለመደብደብ ነበር ሀሳባቸው። ፈተና መልስ አልሰጣቸውም ነበር። መልስ አልሰጣቸውም ነበር ሀሳባቸው እንደዛ ነበር፣ መደባደብ ነበር። እኔ ተው ብያቸው ከዛ በኋላ ነገሩ መጣጥሉን እንትን አልን። እንዴት አንተ ተው ብለህ ልጆቹን የማውቃቸው ልጆች አሉ እዛ ውስጥ። ሁለተኛ ደግሞ ትንሽ እኔ ትምህርት ቤት ውስጥ እንትን የሚደባደብ ምናምን አሉኝ። እኔ የሚደባደቡ ልጆች ጓደኞቼም እንደዛ ናቸውና ትንሽ የኛ ጀማ ይባላል። ያው ካውሽ እንትን ውስጥ እዛ ውስጥ እንትን እንላለን። የሚፈራ አይነት ጀማ ነበራችሁ እናንተ? ምን አይነት ጀማ ነው ስልሽ ትምህርቱ ላይ ፎከስ የሚያደርግ ጀማ አለ። ከዛ ደግሞ ራሱን የሚያስከብር ጀማ አለ። ምንድነው ከደረሱበት በጣም እንትን የሚል ጀማ አለ። እንደዛ ተደባዳቢ የሚያደርስ ነው። ጥቃት አናደርስም ግን ራሳችንን እናስከብራለን። እንደዚህ አይነት ጀማ ነው። በዛ አጋጣሚ ነው ልጅ ነው ያንተ ጓደኞች ነበሩ እንትን ሊሉት ነው? እነሱ አይደሉም አልነበሩም። ሌሎች የሌላ ጀማ ነው። ሌላ ጀማ ነው። እዛ አልተጣሉም እንትን አልኩ። ልጅም አልተደበደበ ምናምን። ከዛ ወጣን፣ ከትምህርት ቤት ወጣን። ከዛ በስተኛው ቀን ነው ምናምን መደወል ማውራት ጀመርን። በቃ ቤስቶን ማለት ይቻላል። አብረን እንቀጥላለን ጓደኛሞች ሆነን ምናምን። ኦኬ። በዛ አጋጣሚ ስልክ ተቀያየርን። ስልክ ተቀያየርን። ቤስት ፍሬንድ ሆነን ምናምን ቆየን። የጊዜው ደስ ይል ምናምን እየቆየን ስንሄድ እንዴት ታዲያ ወደ አንድ ትምህርት ቤት ልትመጡ ቻላችሁ? ሌላ ቦታ ነበር ብለኸኛልና። ኤሌመንተሪ ሌላ ቦታ ነበር እንዳልኩ። እንዴት ሃይ ስኩል አንድ ትምህርት ቤት ተመደብን እንዳጋጣሚ። በዛ ትውውቃችን ቀጠለ ማለት ነው። እዛ አንድ ትምህርት ቤት ስንሆን ሁለታችን ያው አንድ ላይ ሆነ እንትን ነበረን። አጋጣሚውን አገኘን አንድ ትምህርት ቤት ስትሆን ሁኔታዎች ተመቻቹልን። ከዛ አንድ ላይ ሆንና ከቤተሰቦች ጋር አስተዋወቀኝ። እኔም ከቤተሰብ ጋር አስተዋወቅኩት። በቃ ቤስት በደንብ ትውውቃችን እንትን አለ ጠነከረ። የምርም ጓደኛሞች ሆነን ማለት አንተ አሁን ከሚደባደቡት ጀማ ነኝ ብለኛል እና እሱ ደግሞ ያው ጎበዝ ተማሪ ነው። እና እንዴት እንትናችሁ ጓደኝነታችሁ እንዴት እንትን ሊል ቻለ? ብዙ ጊዜ ጎበዝ ተማሪ ከጎበዝ ተማሪ ጋር ነው ምናምን የሚመጣው፣ እንደዛ ነው ብዙ ጊዜ። እና እንዴት እናንተ ግን ጓደኛ ልትሆን ቻላችሁ? እንዴት በዚህ ያለ ደረጃ ቤተሰብ እስከ ማስተዋወቅ እንዴት ደረሳችሁ? ግዴታ የሆነ ሰዓት በቃ እንትን ትላለህ እኮ ትምህርት ላይ ፎከስ የምታደርግበት ታይም አለ ምናምን። የሆነ አንተ ፎከስ ማድረግ ጀመርኩ። እሱ ጋር ከሆንክ በኋላ ነው ወይስ ፍላጎቱ ነው? አይ ነበረኝ፣ ፍላጎቱ ነበር። ከሱ ጋር ከሆንኩ በኋላ ትምህርቴ ላይ ፎከስ ማድረግ ጀመርኩ። በጣም ጎበዝ ነው። ሰፖርት እያደረገኝ ነበር። ሰፖርት እያደረገን እየተጋገዘን ጥሩ ውጤት ነበረን። 9-10 ላይም አሪፍ ነበርን። በዛው ቀጠልን። በጣም ያሳዝናል። ከዛም በኋላ እስቲ የነበረውን ሁኔታ ያው ሌሎችም ጓደኞች አሉት እያልከኝ ነበር ቀደም እና እስቲ ስለነሱስ ንገረኝ። ወይ ደግሞ ትምህርት ቤት ውስጥ በጣም የሚያስቸግረው ሰው ነበር? አንድ እንደነገርኩህ አንድ ሰፈር አይደለንም። ሰፈራችን ከኔ ጋር አንድ ሰፈር አይደለንም። ትምህርት ቤት እንገናኛለን ወይ ደግሞ እሑድ ቅዳሜ ከተደዋወልን ምናምን ከተባባልን ወይ እሱ ሊመጣ ይችላል ወይ እኔ ልሄድ እችላለሁ። እንደዛ ሰፈር ማለት ነው። ሰፈር ወይ እሱ ቤት እኔ ልሄድ እችላለሁ ወይ እሱ ሊመጣ ይችላል። እንደዛ ነው። አንድ ጓደኛ አለው ሰፈር ውስጥ። አንድ አብረው ያደጉ ጓደኛው አለ። ከሱ ጋር አንድ ላይ ነው የሚማሩት። አንድ ላይ ይመጣሉ፣ ጠዋት አንድ ላይ ይመጣሉ ምናምን። ይቆያል ከኛ ጋር ቆይቶ ምናምን። ከኛ ጋር የሚሆንበት ታይም አለ፣ የማይሆንበት ሰዓት አለ።
ምን አይነት ጓደኛ ነው ማለት ልክ እንዳንተ የሚግባባው ነው ወይስ ቤተሰብ ነው ወይስ ምን አይነት ነው? እንደኔ የሚግባባው መሰለኝ በጣም አንድ ላይ ስላደጉ ምናምን ግቢ ውስጥ አንድ ግቢ ውስጥ ናቸው ምናምን ነግሮኛል። አንድ ላይ ነው አንድ ያደጉት? ግቢ ውስጥ ነው ያደጉት ምናምን ኦኬ በጣም የሚግባቡ መሰለኝ እንደዛ ነው የማስበው ነግሮኛል። ማለት አንተ አታውቅም ይሄንን ነገር ያው ጓደኛው ነህና መቼም ስለዛኛው ጓደኛው ታውቃለህ ብዬ አስባለሁ። ስለዚህ እርግጠኛ ነህ ማለት ነው ጓደኛው እንደሆነ እርግጠኛ ነኝ። እስቲ ስለ ጓደኞቹ ንገረን እስቲ ያለውን ሁኔታ። ያው አብሮ አደጉ አለ ብለኸኛልና እስቲ ስለ አብሮ አደጉ እስቲ ንገረን እስቲ። አብሮ አደጉ አንድ ላይ እንዳደጉ እየነገረኝ ነበረ። ይነግረኛል አንዳንድ ነገሮች አንድ ላይ እንዳደጉ ምናምን አብረው አንድ ግቢ ምናምን ያጠናሉ። እሱም ምንም አይልም በትምህርቱ ምንም አይልም። አንድ ላይ እንደማያጠኑ ምናምን ይነግረኛል እዛው ግቢ ውስጥ። ከዛ ላይ ነው እዛው ሰፈር ውስጥ ሌላ ልጅ ነበረች እና 11 ነው 10 ላይ እዛው ሰፈር ውስጥ አንድ ልጅ ተዋወቀችው እና ትምህርት ቤቱ አንድ ትምህርት ቤት ነበርን። ጎበዝም ስለነበረ ያው በትምህርቱ። ስለዚህ ሁለቱ ናቸው ጓደኞች የነበሩት ካንተ ውጪ? ሁለቱ ናቸው። ስለዚህ ያው ካንተ ውጪ ሁለቱ ጓደኞች አሉት። ከነሱ ጋር የሚቀራረበው ማለት አንድ ሰፈር ስለሆኑ ነው እንጂ አንድ ሰፈር ለትምህርት ጉዳይ ምናምን አይደለም ነው። አይ ከሷ ጋር እንትን ጀመሩ። ምንድነው ሪሌሽን ጀመሩ። ኦኬ የፍቅር ግንኙነት ጀመሩ። ቀጥታ እንደተዋወቁ ነው ወይስ? አይ ትንሽ ቆይቷል። ምንድነው ጠይቀው በመሃል ትምህርት እንትን ይፈለገችው ስለ እኔ አንዳንድ ነገሮችን ቆይቼ እየሰማሁ ነበርና ይፈለገችው ለትምህርቱ ጎበዝ ስለሆነ በዛ ነበር እንትን ያለችው። ኦኬ ጎበዝ ተማሪ ስለሆነ ያስጠናኛል ምናምን። እሷም ጎበዝ ተማሪ ነች ወይስ? ምንም አትልም፣ ብዙም አይደለችም። እና በዛ ነው እንትን ያለችው። እንዴት ይነግርህ ነበር ይሄንን ነገሮች? እንዴት አወቅህ አንተ? ይነግረኝ ነበር። ጠይቀችኝ፣ እንደዚህ ጠይቀችኝ። ከግንኙነታቸው እንዴት እንደተዋወቀችው ነግሮሃል? ነግሮኛል። አንዳንድ ነገሮች ማውቃቸው ምናልባት አሁን ያው እነዚህ ነገሮች የምጠይቅህ ይሄ ልጅ አሁን ያው እንግዲህ ነፍስ ይማር ነው የሚባለው በህይወት ይላል። ይሄ ልጅ የሞተበትን ሁኔታ በማን ይሆን የገደለው የሚለውን ነው እያጣራን ያለ ነውና እያንዳንዱ ነገር አንተ የሰማኸውን አንዲት ቃል ራሱ ትልቅ ማስረጃ አላትና ሁሉን ነገር በግልጽ እንድትነግረኝ ነው የምፈልገው። ስለዚህ ሁሉንም ነገር አንተ ንገረኝ። ከሷ ጋር ሲተዋወቁ ፐርፐዝ ሊያስባ ነው ወይስ አይደለም? ወይም ደግሞ ኖርማል ለፍቅር ብቻ ሊሆን ይችላል ብለህ አስበህ ሊሆን ይችላልና እኛ ደግሞ በዛ አይነት አይደለም እንየው። ብዙ ሰው ወደ አንድ ሰው ህይወት ሲገባ በተለያየ አይነት ምክንያት ሊሆን ይችላልና ያንን ነገር የነበረውን ሁኔታ የነገረህን ነገር አንተም የምታየውን ነገር በደንብ እንድትነግረኝ። 10 ላይ ነው አስታውሳለሁ። 10ኛ ክፍል ነው። ጠየቀችኝ የሆነች ልጅ እኮ እንደዚህ ያለኝ ጠየቀችኝ ምናምን አለኝ። እንተዋወቅ ነው ወይስ የፍቅር? አይ እንትመቸኛለህ አይነት ጥያቄ እሷ ነች የጠየቀችው ማለት ነው። ጠየቀችው ምናምን። እሺ ሰውና ምን አልካት ምናምን ስለው እኔ እንጃ ብዙም እስቲ አላውቅም እስከምንግባባ ከዛ በኋላ እነግራታለሁ ያለውን ነገር ግን እስቲ ብሎኝ እዛ ጋር ቆመ ወሬው። ከዛ የሆነ ሰዓት አብረው ጀመሩ ምናምን። ከጓደኞቿ ጋር እንዳጋጣሚ የሆነ ወሬ ሲያወሩ ሰማሁ። እኔ በሰዓቱ አልነገርኩትም ምናምን ዝም አልኩ ሰምቼ። የቀረበችበት ምክንያት ምናምን ለትምህርቷ እንዳግዛት ስለፈለገች ነው። ስለሌላ ነገር ምንም ነገር እንደሌላት ስትወራ ከጓደኞቿ ጋር ሰማሁ። መጀመሪያ ትመቸኛለህ ብላ ነው የቀረበችው። ከዛም በኋላ ደግሞ ለትምህርቷ ጉዳይ ነው የምትፈልገው። ከጓደኞቿ ጋር እንዳጋጣሚ ስታወራ ሰማሁ እንደዚህ ነገር። እሺ ሌላኛው ደግሞ ከልጁ ጋር ይተዋወቁ ነበር። እሷና እሱ የእሱ ጓደኛ ያልኩ አላ። ስለዚህ የእሱ ጓደኛ ናቸው ማለት ይቻላል። ቤስት ፍሬንድ ናቸው ማለት ይቻላል። ከዛች ጋር ሁለቱ ማለት ነው የእሱ ጓደኛና ያቺ። ስለዚህ ያው ከዚህኛው ጓደኛ ነበረች፣ ከዛ ያኛውን ጓደኛዋን ለመታወቅ ሄደችው ራሷ ማለት ነው። እሺ ከዛስ ግንኙነታቸውን አንተ ስታየው ይሄ ማለት ጫና ነበረበት እሱ በሷ ምክንያት ብዙ ነገሮችን ትገፋፋው ነበር ወይስ ኖርማል አይነት ነበር? ልጁ ብዙ ጊዜ ትምህርቱ ላይ ነው ፎከስ የሚያደርገውና
ከመጣች ሰላም ብሏት አንድ ላይ ቁጭ ብለው አውርተው ምናምን ይለያያሉ። ማጥናት ባለባቸው ሰዓት ያጠናሉ። ላይብረሪ ይገባሉ፣ አንድ ላይ ምናምን እንገባለን አብረን የሆነ ሰዓት አብረን እንገባለን እንወጣለን። ከዛ በኋላ ይሄዳሉ። ሰፈር አብረው ነው የሚሄዱት። አንድ ሰፈር ስላሉ ከትምህርት ቤት ነው እኛ የምንለያየው። ትምህርት ቤት በር ላይ እንለያያለን። እሱ አንድ ሰፈር ናቸው ሶስቱ አብረው ይሄዳሉ። በመሀል እንደነገርኩ ቅድም የነገርኩ ነገር ሰማሁ። ለጓደኞቿ እያወራች ክላስ ውስጥ እንዳጋጣሚ ስገባ ለጥቅም እንደቀረበችው ምንም አይነት ስሜት እንደሌለ ውስጧ ያን ነገር ስትወራ ሰማሁ። አልነገርኩትም በሰዓቱ። ኦኬ እሱ በጣም ሲሪየስ ሆነ ነገሩን ሲሪየስ አድርጎታልና ፎከስ የሚያደርገው አንድ ትምህርቱ ላይ ነው፣ ሁለት ደግሞ እዛ ላይ ነው። ስለዚህ ያው እሷ በዛን ሰዓት አንተ የሆነ ነገር ለማድረግ አላሰብኩም። ምክንያቱም እንደዚህ አይነት ነገር ያናዳል። ጓደኛ ላይም አይደለም ማንኛውም የምታውቀው ሰው ላይ ራሱ ሲሆን እንደዚህ አይነት ነገር ያበሳጫልና ለምን አልነገርኩም አንተ? ከፊት የሚጠብቀን ፈተና ነው። ማትሪክ አለብን እንደነገርኩ። ያን ነገር በማሰብ ነበር። ልጁ ዲስተርብ እንዳይረብሽ በማሰብ ነበር። ስለ የሆነ ነገር በጭንቅላት ይዘህ ፈተና ላይ መቀመጥ ትንሽ ይከብዳል። እሱ ትክክል ነው። እሱን በማሰብ ከፈተና በኋላ የሚፈጠረውን ነገር ምንም ይፈጠር እነግረዋለሁ። በቃ ካመነኝ አመነኝ፣ ካላመነኝም ልነግረው አስቤ ነበር። ስለዚህ የዛኔ ዝም አልከው። በቃ ከዛ በኋላ እሷ ያንን ፈተናውን ለመስራት በቃ ትምህርት ቤት ላላት ነገር ነበር የፈለገችው ማለት ነው፣ የቀረበችው። ስለዚህ ታርጌት አድርጋ ነው ከፈተና በኋላ እንደማታገኘው ማትሪክ ከተፈተነም በኋላ እንደማታገኘው እንደማታውቀው እንደምትሆነው ስታወራ ይሰማት። ከዛስ በኋላ አንተ ፈተና ምንድነው ያደረኩት? ከዛ በኋላ ያው አልነገርኩትም ብለህ አልነገርኩትም። ከፈተና በኋላስ ተገናኝታችኋል ካንተ ጋር ማለት ነግረዋል ይሄንን ነገር ነው? ፈተና አልተፈተንም እኮ። ፈተና ሳንወስድ በፊት ነው ልጁን ጓደኛዬን በሞት ያጣሁት። የሞተው ከዛ በፊት ነው? ፈተና ልንፈተን አንድ ወር ነው ምናምን። እሺ ከዛ ከአንድ ወር በፊት ምናምን ነገሩ የተፈጠረው። ከዛስ በኋላ ያው እሷ ከዛኛው ጓደኛው ጋር አላችሁ ግንኙነት እና ከዛኛው ጓደኛው ጋር አንዳንድ ነገሮች ይነግረኝ ነበር። ግን ይሄ ምንድነው ፎከስ አድርጎ የሚከታተል ልጅ አይደለም። እንደነገርኩ ትምህርቱ ላይ ነው ፎከስ የሚያደርገው። ጓደኛው ብዙ ጊዜ አይመችኝም። ምን ነገርኩ እና ምን ነው የማይመች? አንድ ለጥቅም እንደቀረበችው ያውቃል ልጅቷ ያውቃል። እርግጠኛ ነኝ ቤስት ፍሬንድ ናቸው ከሷ ጋር። ለጥቅም እንደቀረበችው እያወቀ ነው ዝም ያለ አልነገረውም። አንድ ሰፈር ነው ያደጉት። አንድ ግቢ እየዋሉ እያደሩ ነገር ሊነግረው ይገባ ነበር። ሰው ለጥቅም እንድትቀርበው የእሱም እጅ አለበት ብዬ አሰብኩ። ማለት ያው ይህንን ነገር ይተዋወቃሉ ብለኛል አይደል? ሁለቱ እሷና እሱ ይተዋወቃሉ ብለኛል። ስለዚህ ይሄ ነገር ሆን ብሎ እሱ ነው እንዲተዋወቃት ያደረገው ማለት ነው። እኔ እንደዛ ነው ያሰብኩት። አንዳንድ ነገሮች ይነግረኛል ልጁ ዮናስ ጓደኛዬም አንዳንድ ነገሮች ይነግረኛል። ግን ፎከስ አድርጎ የሚከታተል ልጅ አይደለም። በቃ ኬርለስ ነው። ምንድነው ፎከስ የሚያደርገው ትምህርቱ ላይ። ከዛ ደግሞ የሆነ ሰዓት እሷ መጣች ህይወት ውስጥ እሷ ላይ እንደዛ ነው። ምን ሆነ በመሀል ስለ ልጁ ማጣራት ፈለግኩ እኔ ስለ ጓደኛው ማጣራት ጀመር። የተጠራጠርኩት ነገርም ስለነበረ ከልጅቷ ጋር ለጥቅም እንደቀረበችው ያውቃል አያውቅም አንዴ ማወቅ ስለፈለግኩ ብዙ ነገሮችን ለማጣራት ስሞክር ነበረ። ከልጅቷ ጋር ከትምህርት ቤት ይወጣሉ፣ ሶስቱ አብረው ወደ ሰፈር ይሄዳሉ። የሆነ ሰዓት ላይ ቤት ከገቡ በኋላ እንደሚገናኙ ምናምን አንዳንድ ነገሮችን ማየት ጀመርኩ። አልነገርኩትም። ኦኬ ልክ ከሱ ጋር እንደተለያዩ ሁለቱ ደግሞ በድብቅ ይገናኛሉ ማለት ነው። ቤት ከገቡ በኋላ በድብቅ ይገናኛሉ። እሱ ማለት ከትምህርቱ ወደ ኋላ እንዲል ይፈልጋል። ለኛው ከትምህርቱ ወደ ኋላ እንዲል በቃ ምንድነው ትምህርቱ ላይ ያለውን ነገር እንድትለው ነው። እርግጠኛ ነኝ እሷም ወደሱ እንድትገባ ያደረጋት። ኦኬ ማለት እሱን ለማዘናጋት ለማሰነፍ እንዲሆን ለማድረግ። ሁለተኛ ደግሞ በቃ እሷንም ማለት እሷን ሲያጣ ይረበሻል ምናምን በሚል ስሜት
በጣም የሚገርም ነው። እሺ አብሮ አደጉ ነው አይደል? አንድ ግቢ ነው ያደጉት። ተወልዶ አብረን ያደጉ አንድ ግቢ። ያው እንደነገረኝ ከሆነ እንደዛ ነው። እሺ በድብቅ እንደሚገናኙ ምናምን ማታ ላይ አብረው እንደሚያመሹ አንዳንድ ነገሮችን እንትን ማለት ማጣራት ጀመርኩ። ከፈተና በኋላ እነዚህን ነገሮች ሁሉም ነገር ልነግረው አሰብኩ ምናምን አልተሳካም። ጓደኛዬ ከፈተና በፊት ለመፈተን 2 ወር እና 1 ወር ሲቀረን ነው ጓደኛዬን በሞት ያጣሁት። ያው እንግዲህ አሁን እንደምትነግረኝ ከሆነ በጣም ቀጥታ ወደ እነሱ ነው የሚያሳየው ሁሉም ነገር እና ብዙ ነገሮችን ሌላስ ማለት እንደዚህ ትምህርት ቤት ላይ ሊደበድቡት ምናምን የሚሞክሩ አሉ ብለኛል እና እሱም በጣም ለማጥቃት የሚሞክር ወይም ደግሞ እሱ ላይ የሆነ ጉዳት ለማድረስ የሚሞክር የምታውቀው አለ ሌላ? የለም ከኔ ጋር ከሆነ በኋላ እንደዚህ አይነት ነገር የለም፣ አልተፈጠረም። በቃ እንውጣለን እንገባለን፣ ጥሩ ነገር ነበር። ሰፈር ውስጥም አይነግረኝም፣ ቢኖር ይነግረኛል። እንደዚህ ነገር ቢኖር ይነግረኝ ነበር። እስቲ ከሞትስ ማለት ከመሞቱ በፊት ምን ነበር የነበረው ሁኔታ? ከሞትስ በኋላ እንዴት ነው የተገኘው? እንዴት ነው የገደለው ሰው እንዴት ነው ላይታወቅ የቻለው? እርግጠኛ መሆን ስለፈለግኩ ነው እንጂ አንዳንድ ነገሮች እሱም ነግሮኛል፣ ጓደኛዬም ነግሮኛል። ምንድነው ጓደኛው ይሄ ምንድነው ያልተለመደ ጸባይ እያሳየኝ ነው ምናምን ብሎኝ እኔ ማላውቀው ልጅ ሆነብኝ ነው ብሎኝ የሆነ ሰዓት ነግሮኝ ነበር። እንዴት ምናምን ስለው እኔ እንጃ እየተንከባከበኝ ነው ወይስ ምንድነው አለኝ። የሆነ ሰዓት ከቤት የሆነ ነገር ይዞልኝ መጣ፣ የሆነ የሚጠጣ ነገር ይዞልኝ መጣ እና ጠጣው ስለው አልጠጣሁትም፣ ቤት ረስቼው መጣሁ። ቤት ነበር አምጥቶ ይዘውና ምናምን ብሎ ውስጥ አስገብቶት ከዛ ነገር ሲጠጣው ላንተ ነው አይ እሱ ቤቱ አንድ ሰፈር አንድ ግቢ ውስጥ ናቸው ያለው ለጠጣው እሱ ነው ማለት ነው። ይሄ ላንተ ነው ይሄ ለኔ ነው ይሄ ሁለት ነው የመጣሁት ቦርሳ ውስጥ ከተተው ብሎት አልከተተም፣ ረስቶት ይሄዳል ምናምን። ቤት ሳያውቁ ደፍቶታል መሰለኝ። እንዴት አመጣልኝ ምናምን አይቶ ካልተጠቀም የተለየ ነገር ነበር የሰጠው ስለ እንደዚህ አይነት ነገር አልተለመደም። ትሪትመንት በጣም ትሪት ያደረገው ነበር። ምንድነው ሰጠው ያልከኝ? የሆነ የሚጠጣ ነገር ሰጥቶታል አልከኝና ምንድነው እሱ ማለት ምንድነው ይዞት መጣ፣ ቤት ሰጠኝ አለ። ቦርሳ ውስጥ አስገባው ነው እኔም ይዤ ብሎት ይሰጠዋል። ቦርሳ ውስጥ ሳያስገባው ወጣና እንደውም ሆነ የነገረኝ ነገር አንድ የነገረኝ ነገር ትሳለኝ። ምንድነው የሆነው ረስቶት ይወጣል። ከዛ ማዘሩ ትደፋዋለች፣ ግቢ ውስጥ በር ላይ ትደፋዋለች። ከዛ ድመት ነበረች ግቢ ውስጥ። ድመቷ ያን የተደፋውን ነገር ልሳ እንደሞተች ነግሮኛል። ይሄ ምንድነው ይሄንም የሆነ ነገር ማጣራት ጀመር። ስለዚህ እሱን ሊገለው ነበር ማለት ነው። ያን እንግዲህ መቼም ድመቷ ያን ነገር ጠጥታ መርዝ ነበር ማለት ነው። መርዝ ነበር። ድመቷ ያን ነገር የሚገርም ነው። እንደዚህ አይነት አብሮ አደግ ጓደኛ ማለት እሱም ማለት ሙሉ ለሙሉ አምኖታል ማለት ነው። አንድ ላይ ስታድግ አብረህ ግቢ ውስጥ ስትጫወት ምናምን ትተማመናለህ እኮ ምንም አልተማመንም። ይሄን ነገር ግን ሲያይ ምን አለ? ይሄንን ማለት ለሱ ሊጠጣ ያመጣውን ድመቷ ጠጥታው ስትሞት ምንድን ነው ያለው? እሱ ምን አለው? አይ ምንድን አልጠይቀውም በሰዓቱ እኔ እንጃ። ልጁ ለምን እንዳልጠይቀውም ጠይቀው ምናምን ምንድን ነው ይሄ ምን ማለት ነው? ቤቱን በጣም ተናዶበት ከሱ ራቅ በቃ አይሆንም እያሉት የነገሩት ነበረ። ከዛ በኋላ ያው አክሲደንት ከተፈጠረ በኋላ ድመቷ እዛ ግቢ ውስጥ በጣም ለረጅም ሰዓት የተንከባለለች ምናምን ነበር። ያን ነገር ከላሰች በኋላ ቤት ያለውን ነገር እያዩ ነበር ቤተሰቦቹ። እኮ እንዴት ዝም አለው? ቤተሰቦቹስ እንዴት ዝም አለው? ምክንያቱም እንደዚህ አይነት ነገር ስታይ የሚታለፍ ነገር አይደለም፣ ዝም ተብሎ የሚታለፍ ነገር አይደለም። በጣም ከባድ ነገር ነው። እንዴት ማለት ይሄ ራሱ አንድ ማለት ማስጠንቀቂያ ነበር ማለት ነው። ማስጠንቀቂያ ነበር። ቤተሰቦቹስ ምን አሉ? ከዛም በኋላ በቃ ከሱ መራቅ እንዳለበት ነገሩት። ፈተናውን ተፈተን ከዛ በኋላ ያለውን ነገር እናያለን እናጣራለን ነው ያሉት። ከዛስ በኋላ እንዴት ነው የተገኘው? ያው ሞቶ ነው ያገኛችሁት ወይስ እንዴት ነው? እስቲ የሞተበትን ሁኔታ አንድ ላይ ነበሩ ምናምንና የሚከበር ደይ ነበር። አጋጣሚ እኔ አልሄድኩም አልወጣሁም። አንድ የሚከበር ደይ ነበር እና ከብረው ደይ ያለ 12 ስትሆን ብዙ የምታከብሯቸው ደዮች አሉ ከፈተና በፊት። ከዛ እኔ አልወጣሁም። አጋጣሚ አንድ ላይ እንደወጡ ይቅርብ አብረህ እንዳትሄድ እያሉት ነበር ቤት።
ወጣው ብቻ አንተ ስለቀረ ደውሎ ነግሮኛል ከነገሩ። ከዛ ከመውጣታቸው በፊት አልመጣም እንደ ዛሬ ነገ አልሄድም፣ የምትሄድ ከሆነ ራስን ጠብቅ ምናምን ያለውን ነገር ነግሬዋለሁ። ደውሎ ጠዋት ላይ ደውሎ በቃ እኔ ቤት ከሚደብረኝ ልውጣ፣ ከእሱ ጋር ልውጣ እያለኝ ነው አለኝ። ከሰዓት አካባቢ እንደወጡ ወጣን። በቃ አብረን ነገረኝ፣ አብረን አንድ ላይ ነን እንደወጡ ምናምን አሳወቀኝ። ከዛ አንድ አመሽ ምናምን ይሁን አመሽ ማታ ላይ 2 ሰዓት 3 ሰዓት ከቤት ደውለው ስልኩ አልሰራ እንዳለ ምናምን። ከዛ እኔ ጋር ደውለው ጠየቁኝ ቤተሰቦቹ። እኔ ጋር እንዳልወጣ ነገርኳቸው። ስልኩ አይሰራም ነበር የዛ ሰዓት። ጓደኛውስ ሲጠየቅ ምን አለ? ጓደኛውም ስልኩን አጥፍቶ ለአንድ ሳምንት ምናምን የለም፣ ጭራሽ የለም። ለአንድ ሳምንት ግቢ ውስጥ የለም፣ አይመጣም። ስልኩን አጥፍቶ የት እንዳለ አይታወቅም። ያን ነገር ስለነበረ እኛም ፎከስ ያደረግነው እሱ ላይ ነበረ። እዛ ጓደኛችን የኔን ጓደኛ ዮናስ እነሱም ቤተሰቦቹም ሲፈልጉ የለም፣ አጣን። በቃ የሆነ ሰዓት በሳምንት ነው ምናምን ቆይተን እንትን አለ እዛው አካባቢ ትንሽ ከሰፈር ወጣ ብለህ የሆነ እንትን የምትል ቁጭ ብለን የምንኖራበት የሆነ ቦታ አለና ውሾች ተሰብስበው እንትን ይላሉ፣ ምንድነው ይዞራሉ አንድ ቦታ ላይ እና ምንድነው ምናምን ረጅም ሰዓት እያዩዋቸው ነበር። ውሾች አሉ ምናምን። እዛ ምንድነው ምናምን ብለን ይሄ ነገር ለህግ አካል ነው እንትን ማለት ያለበት፣ እኛ እዚህ ጋር ያለውን ነገር ስለማናቅ ለሚመለከተው አካል እንጠራ፣ የሚፈጠረው አይታወቅም ብለን ሪፖርት አደረገን። መጡ የህግ አካላቶች። ያንን ቦታ እዛ ሰፈር አካባቢ ነው ያንን ቦታ እንትን አሉት ምናምን። ምንድነው ሰርክል ነገር በእንትን ነገር አሰሩት። ውስጥ መግባት አይቻልም። የሆነ ሰው እዛው ትንሽ ብዙ አይደለም ትንሽ ተቆፈረ። ጓደኛዬ ውስጥ ነበረ፣ ገለውት ቀብረውት ነበረ። እዛ ውስጥ ነበር ገለውት የቀበሩት። በቃ ቤተሰብ ማወቅ ያለውን ነገር አየ፣ ምንም ማድረግ አልቻለም። በጣም ያሳዝን፣ በጣም የሚገርም ነው። እዛ 15 ቀኑ ምናምን በስንተኛው ቀን ልጁ መጣ ተባለ። እኛ ሀዘንም ስለነበረ እኔም እነሱ ቤተሰቦች የእሱ ቤተሰቦች ጋር ነበርኩ። ፈተናም ስለነበረ በሳምንት አንድ ቀን እየሄድኩ ክላስ ገባለሁ እወጣለሁ። በጣም ተረብሼ ስለነበረ እኔም ያው ገባለሁ እወጣለሁ፣ እነሱ ቤት ሄዳለሁ። ከዛስ በኋላ ቤተሰቦቹ ማለት ይሄንን ነገር ካዩ በኋላ እንዴት ነው በፎረንሲክ ወይ ተመርምሮ እንዴት ነው ሊታወቅ ያልቻለው? እንትን ነው እንደነገርኩ ነው። ያ መድኃኒት ነው የሰጡት። መድኃኒት ነው የተባለው። በምርመራዎች አልተያዙም ልጆቹ ብዙ እንደነበሩ የሆነ ደይ እናከብራለን ብለው እንደወጡ በጣም ብዙ ልጆች እንደነበሩ ምናምን የተነገረው። ልጁ በ15 ቀኑ ሲመጣ ይሄን ለቅሶ ምናምን አይ ምንድን ነው ብሎ ደነገጠ። እኔም አልነበርኩም በዛ ሰዓት። ታፍሰን የሆነ ቦታ ወስደውን ምናምን ብዙ ነገር ነገረን። በሀዘኑ በጣም እንደተጎዳ በጣም ያለቀሰ እንትን እያለ ነበረ። እሷም መጣች ከኛ ጋር፣ ልጅቷም መጣች፣ ፍቅረኛው መጣች። እሷም ጠፍታ ነበር አንድ ላይ ወይስ የሉም? ብዙ የለችም። እኛም ስለ ፎከስ አላደረግንም፣ እሷ ላይ አላየናትም። እንዴት ማለት ፍቅረኛ ሆና እንዴት አልነበረችም? እና አንድ ላይ ታፍሰን ነው የተወሰድነው ምናምን አለ ልጁ። አልነበርንም፣ ምንም አውቀው ታሪክ የለም። አብረው ነበር ይዘውን የወጡት። ከዛ በኋላ ተለያየን። ወዴት እንደወሰዱት አላውቅም ምናምን አለ። በጣም የሚያሳዝነው። እሺ ይቅርታ ቀጥል። ሀዘን ላይ እንደነበረ ምናምን በጣም እንትን እያለ ነበር እና በዛ ሰዓት እንዴት መጠርጠር አትችልም። ስለዚህ ሁኔታው የሚያስጠረጥር አይደለም። እኛ እንደውም ከሱ ሀዘን በላይ እሱ እንትን የሚለው ምንድነው የሚያለቅስበት መንገድ፣ የሚጠራው የሚያወጣው ቃል ምናምን በጣም እንትን ህመም ያለው መሳምን ነበር። ጓደኛዬ ምናምን ብዙ ነገር በጣም የሚገርም ነው። ብቻ እንኳን
እንግዲህ በጣም ያሳዝናል። አሁን ያለውን ነገር እስቲ አሁን ትቀራረባቸዋለህ እነሱን ያሉበትን ቦታ ምናምን ታውቃለህ? ስለዚህ እስቲ ያለውን ነገር አንተ እኛ ቀጥታ ያው ትንሽ መረጃዎችን ብቻ ነው የምንፈልገው። ከዛ በኋላ ማድረግ ያለብንን ነገር በሙሉ እናደርጋለን። አሁን ግን አንተ ምንድነው እንድትተባበር የምንፈልገው? አንደኛ ያለውን ነገር ሁኔታውን እስቲ ታወራቸዋለህ፣ ትጠይቃቸዋለህ። ያሉበትን ሁኔታ አይተህ ትነግረንና እኛ እንግዲህ ድብቅ ካሜራ እንሰጥሃለን። በድብቅ አስጀምረው ከዛ በኋላ እኛ ቀጥታኛም እንከታተላለን እና ያለውን ሁኔታ ከዛ በኋላ እስቲ ምንድነው ያለው ሁኔታ የሚለውን አግኝታቸው እስቲ አውራቸውና ከዛም በኋላ እስቲ ያለውን ሁኔታ ደግሞ እናያለን። እኛ በድብቅ እሱም የሚያወራውን ነገር ካሜራም አስቀምጠህ ትወጣና የሚያወራውን ነገር እንከታተላለን። እሺ በእውነት የተለየ መረጃ የተለየ ፍንጭ ካለ በቀጥታ ወደ እነሱ ነው የምንሄደው። እሺ እኔም እንደዚህ ሰፖርት የሚያደርገኝ ሰው ነበር ስፈልግ የነበረው ሰው ስላጣው ነው እስካሁን ይሄ ነገር እንትን ያለው። ምንም ችግር የለም። ይሄንን ማድረግ ያው ግዴታችን ነው። ስለዚህ ያንን ነገር በቀጥታ እናደርጋለን ማለት ነው። ወደ ቤተሰቦቻችን እንግዲህ እንደሰማችሁት በጣም የሚያሳዝን በጣም ልብ የሚሰብር ነገር ነውና እስቲ በቀጣይ የዚህ ልጅ ገዳይ ማን ይሆን የሚለው እንግዲህ ለኛም ገና እንቆቅልሽ ነው። ውድ ቤተሰቦቻችን እስቲ በቀጣይ የምናየው ይሆናል ማለት ነው። እስከዚያው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት አሳውቁን። እኛም ማግኘት የምትፈልጉ ቴሌግራም ሊንካችን አለ፣ በዛ ማግኘት ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አማን ካሪቦ እንዴት ሰላም ይሰር ይፈልግሽ ወደ እኔ እየመጣሽ ወደ አንቺ መጣው ነበር። ጓደኛችን ነገር ይዘማል ቆዩ አንዳንድ ነገሮችን አውርተን እስቲ የሚደረገው ነገር እንደተራሰው ውስጥ ተቀርቦ ማየት ይበላል። የተፈጠረው ተፈጥሯል። ግን በቃ ያለውን ነገር አውርተን የሚመለከተውን ነገር ቤተሰቦቹ ሀዘን ላይ ስለሆነ ያለውን ነገር እኛን ጨርስ የሚስተካከለውን ነገር ማሰብ ራሱ ሌላ ነገር ማሰብ ራሱ አልቻልኩም። በእናትህ መብላት አልቻልኩም። በቃ እሱን ነው ማስታውሰው በፊት ላይ የነበረን ነገር። መንገድ ከመቆም ለምን ገብተን እናወራለን? ይቻላል፣ እናወራለን ያለውን ነገር። አንተ እንዴት ነህ? እኔ ያለው ደህና ነኝ። እንዴት ነህ አንተ? እሺ ሰላም ማንም የለም እንዴ? ካሪቦ ብቻሽን ነሽ? አሪፍ ካሪቦ ወንድም ሊሰራ ሌላ ነገር ማሰብ ራሱ ሁላችንም እኮ ነን። ግን በቃ ያለውን ነገር ተረጋግተን አንዳንድ ነገሮችን አውርተን እስቲ የሚደረገው ነገር እንደተራሰው ውስጥ ተቀርቦ ማየት ይበላል። የተፈጠረው ተፈጥሯል። ግን በቃ ያለውን ነገር አውርተን የሚመለከተውን ነገር ቤተሰቦቹ ሀዘን ላይ ስለሆነ ያለውን ነገር እኛን ጨርስ የሚስተካከለውን ነገር ማሰብ ራሱ ሌላ ነገር ማሰብ ራሱ አልቻልኩም። በእናትህ መብላት አልቻልኩም። በቃ እሱን ነው ማስታውሰው በፊት ላይ የነበረን ነገር። መንገድ ከመቆም ለምን ገብተን እናወራለን? ይቻላል፣ እናወራለን ያለውን ነገር። አንተ እንዴት ነህ? እኔ ያለው ደህና ነኝ። እንዴት ነህ አንተ? እሺ ሰላም ማንም የለም እንዴ? ካሪቦ ብቻሽን ነሽ? አሪፍ ካሪቦ ወንድም ሊሰራ ሌላ ነገር ማሰብ ራሱ ሁላችንም እኮ ነን። ግን በቃ ያለውን ነገር ተረጋግተን
እና ካሪባ ዋ በእናትሽ ምኑ ምን እና ወንድም ከባድ ነው። ቤት ያለውን ነገር አስተካክለን ይረጋጉና እነሱ ያለውን ነገር እናጣራለን አብረን እንደዛ ይሻላል። እኔ ሌላ ነገር ማሰባቸው ሁሉም ናቸው። ለማንኛውም እንኖራለን አለው ነው። ተረጋጋ አንተ። ውሃ እንኪ ጠጭ አይ ጠጭ እኮ በሰዓቱ አልተመቸኝም ነበር። አንተም ስላልነበርክ አልጠየኩም። ምንድን ነበር በሰዓቱ ነበር የተፈጠረው? በሰዓቱ በጣም ትልቅ ችግር ነበር የተፈጠረው። ፖሊሶች መጡ፣ እኛም ሮጥን የሆነ ሰዓት ላይ። ከዛ ያው ታውቃለህ አፈሳ ይኖራል በዛ ሰዓት፣ እንያዛለን። ከታሰርም ምናምን ደግሞ ቤተሰብም ችግር ነው። እኛም የሆነ ሰዓት ላይ አንድ ላይ አልነበርንም። ከሆነ ሰዓት በኋላ አንድ ላይ ሄደን ምናምን ከሆነ ሰዓት በኋላ እሱም ወደ ሌላ ቦታ ሄደ። ያው አንድ ላይ ብንሆንም ገናሽ ስንት ሰዓት ነበር የወጣችሁት? ማታ አምሽታችኋል? ፕሊዝ አምሽተን ነበር። እስከ ስንት ሰዓት? እስከ 6 ሰዓት 7 ሰዓት ድረስ አምሽተን። እናንተ አምሽታችሁ ነበር? ስለዚህ ተቃቀማችሁት ምናምን ነገር ነበረ በሰዓቱ የጠጣችሁት ምናምን? ምንም እንዳልጠጣም ዝም ብዬ ከነሱ ጋር ቫይብ ላድርግ ነበር ያለኝ። እሱ እንደምታውቀው አይጠጣም እኮ ብዙ ጊዜ፣ ግን የዛን ቀን እየጠጣ ይመስለኛል። አንድ ሞክር ምናምን እያልነው ነበር። ከኔ ጋር ከተለያየ በኋላ እንኳን ይጠጣ እርግጠኛ አይደለሁም። ከኔ ጋር እያለ ግን ትንሽ እየጠጣ ነበር። መጠጡም ሊሆን ይችላል። ከጠጣ ያሟል ምናምን ብዬ መጠጥም አልለመደም፣ ከበፊትም አልለመደም። መጠጡም ችግር የሆነበት ይመስለኛል። ከሆነ ሰዓት በኋላ ከኔን ጋር አልነበረም፣ ወደ ሌላ ቦታም ሄደ። ጓደኞቹም ምናምን ነበሩ፣ እነ ሚኪ ምናምን ነበሩ። ከነሱ ወደ እነሱም አካባቢ ሄደ ምናምን። እኔም በዛ ሰዓት ከግቢ አንድ ላይ እንጣጣችሁታ? አንድ ላይ አብረን ነበር ሄድነው። እሷ አለች ልጅቷ ማለት ነበረች። እሷም ነበረች። ከሷ ጋርም ተገናኝተን አናውቅም። ከዛ በኋላ እዛ ቤት እንዳገኘኋት ነው። እሷ ታገኛታለህ፣ ትመጣለች አንተ ጋር ምናምን ታወራላችሁ። አሁን እኮ ነበረች እዚህ ጓደኛ እንደነበረች ታውቃለህ? ቤስት ነበራችሁ ይነግረኛል እኮ። የእሷም ቤስት ነው የኔም አንድ አብሮ አደግ ነው ምናምን ብሎ ይነግሩኛል። ያው ቤስት ፍሬንድ ጓደኛ በቃ በጣም ብዙ ነገር አንተ ስላለ ነው እንጂ በጣም ከጎና መሆን ነበረብኝ። ስለ እኔም የራሴ ህመም አለ፣ እሷ ደግሞ አንድ ላይ ስለነበሩ ምናምን የሚሰማት ለየተለ ስሜት አለ እና አንተ ስለነበርክ ነው እንጂ እኔም አይዞሽ በርቺ ማለት ነበረብኝ። ግን ያው ከኔም ጋርም ስለ ወንድማችን ዮናስ ነፍሱን ይማረው። ምንም ማድረግ አንችልም። ተፈጥሯል። እኛ ቤተሰቦቹ አሁን ትንሽ ህመም ላይ ስለሆኑ እኛ ያለውን ነገር ተነጋግረን ለሚመለከተው አካል በቃ ጓደኛችን የሆነ ቦታ እንደዛ ተቀብሮ መገኘቱ ገዳዮቹ ለህግ አለመቅረባቸውን ምናምን ያለውን ነገር አሳውቀን ለህግ እንዲቀርቡ ማድረግ ነው የእኛ ድርሻ ብዬ አስባለሁ። አንተ እስካሁን ያደረግከው ነገር አይደል? እኔ እስካሁን ምንም ያደረኩት ነገር የለም። ስለግራ ገባኝ። ምን ላድርግ? ይጨንቃል። እኔም ደግሞ አብሮ አደጌ ነው ያጣሁት። ብዙ ነገር አብረን ነበር የምናደርገው። እውነት ነው። እኔም አብሮ አደግ ባልለውም በጣም ወደ ጓደኛዬ ነው። በጣም ብዙ ዋጋ ከፍሎልኛል ታውቃለህ።
ዮኒ ማለት ለኔ እኮ ለሁላችንም ሌላ ሰው የለኝም ከሱ ውጭ። ከመጣች እስቲ ያለውን ነገር ከሷ ጋር ምናምን ሌላ ቀን ቢሆን እናወራለን። እሷ ከመጣች ከዛ ያለውን ነገር ወይ ሪፖርት እናድርግ ለሚመለከተው አካል። ነገሮችን በራሳችን ማጣራት ካለብንም እናጣራ። እሷን ግን ብዙ አታስጨንቃት። አላስጨንቃት። አሁን እሷም ይከፋታል። ሁላችንም የራሳችን ህመም አለ በውስጣችን። ዮናስ የተለያየ አንተ ውስጥ የተለየ ቦታ ነበረ፣ እኔ ውስጥ የተለየ ቦታ ነበረ። እኔ እንደ ወንድሜ በጣም ምርጥ ጓደኛዬ ነው። እኔ ደግሞ ለዛም ነው ነገሩ ተሸፋፍኖ እንዲቀር አልፈለግኩም። ብዙ ጊዜ አብረን ያሳለፍነው፣ ብዙ ነገሮችን አብረን ያደረግነው። ይነግረኛል ብዙ ነገሮች ነግረኛል ካንተ ጋር በፊት ነው፣ ከበፊትም ጀምሮ ነው። በቃ ዮኒ ማለት በእንደዚህ አይነት ጉዳይ ስለሆነ ያስባለሁ እያስብ ያላቅም ነበር። እንደዚህ አይነት ቦታ ላይ በእንደዚህ አይነት መንገድ ይገኛል፣ እንደዚህ አይነት ነገር ይፈጠርበታል ብዬ ማስብ ያላቅም። ታውቃለህ ሁላችንም ተራስልን በጣም እኔ ደግሞ በዛ ሰዓት ከጎኗ ለመሆን ሳስብ እኛም እኮ በቃ በዛው ተጨነቅን። ለእናንተ አንተም ስልክ አይሰራም ምናምን በዛ ሰዓት ይገባሃል መቼስ አንተም ልክ ነው። እሷም ያው ከኔም ጋር ያለንን ነገር ታውቃለህ። ከእሷ ጋር ቤስት ፍሬንድ ጓደኛ ካጠገባውን በተሻለ ከእሷ ጋር ከኔ ኑር አንተ ቅርብ ስለሆነች የጾታ ልዩነትም አለ በመሀል ብዙ ነገር ይፈጠራል ከእሷ ጋር። አንተ አውራት ያለውን ነገር ማጣራት ያለብን ነገር እናጣራ። ሲወስታችን በራሳችን እንግዲህ ብዬ አስቤያለሁ። እኔ ታገዙኝ ነገር ካለ ለወንድሜ ታውቁት ነገር ካለ ያለውን ነገር አውርተን እኔ በቃ እንደነገርኩ ነው። በቃ ከዚህ የሆነ ሰዓት ላይ ተለያየን። እሱም የሆነ ትንሽ ቀማመሰ ምናምን ነገር። ከዛ እኔም ደግሞ ያው ለመዝናናት እስከሄድክ ድረስ ያው መዝናናት አለብን። ብዙ ሰዓት ከሱ ጋር ልሆን አልችልም ምናምን ነገር። አሁን ማልቀስ ለሁለታችንም አይጠቅመንም። ጓደኛችን ቤተሰቦች በጣም ውስጥ ናቸው። ስለ ጓደኛችን እኛን ፍትህ መጠየቅ ያለብን፣ ፍትህ እንድናገኝ። ፍትሁ ሳይሆን በቃ የእሱ ነገር ያሳስባል። ስንት ይደርሳል ብለን ያሰብነው ልጅ ስንት ቦታ እሱንም ለሁላችንም ለአንተም ለእኔ ደግሞ በጣም ምርጥ ጓደኛዬ ነበር። በእንደዚህ አይነት ሁኔታ ላይ እሱን ማግኘት በቃ ወይ ለማንኛውም እስቲ እኔ ስኖር ምናምን እንዳይላት እኔ እንዳይጨንቃት ካንተ ጋር ቤት ስለሆናችሁ ያለውን ነገር አውራት ይቃት። ከዛ አብረን እናወራለን። ሶስታችን እናወራበት ይመጣል። እሺ እንገናኛለን። ችግር የለም። በቃ አመሰግናለሁ። ወንድምሽ በቃ እዚህ አረፈሽ። ሄሎ ሄሎ፣ እንዴት ነሽ? ያ የተረገመ ልጅ ምን የት ሆነሽ ነው? ጫጫታ ምናምን የሚሰማው ያ የተረገመ ልጅ መጥቶ ነበር። በእናትሽ አዎ ራሱ ጓደኛው። አዎ በጥርጣሬ ነበር ሲያየኝ የነበረው። አዎ በቃ የሆነ ነገር ፈልጎ ነው የመጣው። አዎ ብለሻል። እሱን አይደለም የምልሽ ብለሻል። ግን እኮ ነይ። አሁን የት አካባቢ ነው ያለሽው? ገና እሺ ነይና በእናትሽ። አዎ እናውራ በእናትሽ። ውሃ ስጠኝ ብሎኝ ውሃ ስሰጠው እንኳን በጥርጣሬ ነበር ሲያየኝ የነበረው። አዎ በቃ እንደዛ ነው ሲያደርግ የነበረው። አዎ የሆነ ነገር ፈልጓል። በቃ ያስታውቃል። አዎ በቃ የሆነ ለማወጣጣት ያላደረገው ነገር የለበትም። በቃ ንግግሮቹ ምናምን ይሄ የተረገመ ልጅ አዎ ከሱ የሱ ስር አይጠፋም። ከበፊትም አሁንም
እኔ ከድሮም አልወደውም። ብቻ ነሽ ስትመጪ እናወራለን። ነይ ቶሎ በቃ ነይ። አዎ ነይ። ቤት ነኝ። አዎ ነይ በእናትሽ ናፍቀሽኛል ደግሞ ነይ። እሺ እሺ ቻው። እሺ ቶሎ እሺ። ነገር ቢያደርገኝ እገለዋለሁ። የተረገመ ሰይጣን ቆራጭ ሰይጣን ቆራጭ እየሰራች ነው። ሄሎ ምን እየሰራች ነው እስካሁን? ኧረ ቶሎ በይ በእናትሽ፣ እኔ ጭንቅላቴ ሊፈነዳ ነው። ይሄ ሰይጣን እኮ ቶሎ በይ፣ ቤት ውስጥ ብቻዬን እየጠበኩሽ ነው። ይሄ የተረገመ ልጅ አንድ ነገር ማድረግ አለብኝ። እኔ እሱ እረጋጋለሁ። መጀመሪያ አንቺ ነሽ። ቶሎ በይ፣ ቶሎ በይ። አዎ እየጠበኩሽ ነው። ግቢ። አንተ ምንድን ነው ያልከኝ? ተጠራጥሮልህ ያልከኝ? አዎ። ትቀልዳለህ እንዴ? እስካሁን የት ሆነሽ ነው? እንዴ ምን ማለት ነው? ታክሲ ውስጥ ነበርኩኝ። ካሌብ የምርክና ተጠራጥሮልኝ ያልከኝ ነው? ውሃ ሰጥቼው አንድ አልጠጣውም። ሲርበተበት አይቼዋለሁ። ቆይ ግን ማለት ሲጀመር እንዴ በምን ሁኔታ ሊጠረጠር ይችላል? መርዝ አድርጌ በሰጠሁት ኖሮ ይህን መጀመሪያ ባቅ እኔ እኮ በሰላም የመጣ መስሎኝ። የሆነ ንግግሩ ምኑም ደስ አይልም። በቃ የሆነ ለማወጣጣት ነው የሚመስለው። ከዛ ደግሞ በቃ ስላንቺ ልነግረውም ስሞክር በቃ እንደሚያውቅ ያስታውቃል። ድብስብስ አድርጎ ያሳልፋል እያንዳንዱ ነገር። ካሌብ የምርክና ነው? አዎ ይሄ ሰይጣን ከበፊትም አስበቷል። ግን ልንታሰርኩ እንችላለን። እናትሽ ቆይ ግን እኔ ያልገባኝ ነገር ማለት ነው እንዴ ቆይ እንዴት ሊያክቻለ? አላውቅም። ይሄ የተረገመ ልጅ ከበፊትም ስርስሩ እንደሚል አውቃለሁ። በቃ ይሁን ነገር አውቋል። አብራችሁን የወጣችሁት ይላል እኮ። እሺ በቃ አንተ ተረጋጋ። ቆይ እኔ ገለዋለሁ። እናንተ ተረጋጋችሁ የሚጠራ እንችልም ታዲያ? ምን እኔ መግደል ነው እኮ። በቃ እሺ አንተ መግደል ነው ያለው። ተረጋጋ። እስካሁን የት ሆነሽ ነው? እሺ አይደለም እሱ ያንን እስከለኔ እንደዚህ መሞት ካለበት ይሞታል። በቃ እሺ ካሌብ ሌላ ስራ ይሄን እንኳን ምን እንደተፈጠረ እያየሽ አንዴ። እሺ ታዲያ ምን በመንገድ በምን ሲጀምር አንተ ስታስበው ግን ይነቃብናል ብለን ያስበናል። በቦታው ነበረ ይሄ ሰይጣን። አንተን ጓደኛው እንደሆንክ ነው የሚያውቀው። በምን ምክንያት ተረጠረክ? በቃ እንደ የምቀናበት ምናምን ያውቃል ሁሉንም ነገር። ሲጀምር አብሮ አንድ ግቢ አብራችሁ ናችሁ። ልጅ ይጠረጥራል። ይሄ ከኋላ የመጣ ከሆነ ሰዓት በኋላ ላጊሹም እንዴ ከሱ ስር በቃ እንዴ ምን ሆነክ ነው? እኔ አብሬው ስንት ዓመት ያደኩትን እንኳን በሱ ልጠርጠር። ሲጀምር አንተ ምን አንተ ሲጀምር ልታምነለት ነው እንጂ በቃ ገደልከው። ገለቀው ካሌብ እሱንም ጨምሬ ነው የምገለው። አንተ እስኪ በቃ ተረጋጋ። ምን ሆነክ ነው ግን? እንደዚህ ስትሮስ ቆይቼ ካላቀ ጀመር የሆነ
ሁኔታውን አላየሽም? ከዚህ ሆኖ ምን ሲያደርግ እንደነበር አላየሽም? የሆነ መፍትሄ እንፈልጋለን። ተረጋግተን አንተ መጀመሪያ ተረጋጋ እንዴ። እንደዚህ ስለሆንክ ምን ታመጣለህ? ሌላ መፍትሄ ለመግደል ያለብን። እሺ ጭራሽ ሁለተኛ ሬሳን ጨምርና ከዛን እኛ ምን እንታሰብ? ያሁንም የተበላሸ ስራ ሰርተን ነው። አንተ ቆይ ያ የተበላሸ ስራ ነው። በምን ሁኔታ የተበላሸ ስራ ነው ወይ? መርዙን በስትክክል ነበር እሱ ስልጣን ነበር አልነበረም። እና ታዲያ በምን ይጠረጥራል ብለን እናስባለን? ለምን እንዳልነበረም እርግጠኛ ነኝ። ከሱ ጋር አብሮ ያልመጣው እንደዚህ አይነት ነገር ይፈጠራል ብሎ ስለጠበቀ እና እንደምን እንደዛ ይፈጠራል ብሎ ቢያስብ መጥቶ እሱን ጓደኛውን ለመጠበቅ ይሞክራል እንጂ ቤት ይቀር ነበር። እንዴት እንዲያገኝ አላየሽም? አንቺ እንዴት ሲያኝ እንደነበር አላየሽም? አንቺ አልተረዳሽ። ካሌቡ ቆይ ተረጋጋ። ምን ማድረግ እንችላለን? እሱ እንደገደል ነው ለሱ መርዝ ሰተን መግደል። እሺ ከዛስ? በቃ እንዳሁን የተበላሸ ሰላም ሰራ እሱንም ገደል ነው በመርዝ በሰላም የምንኖር ይመስላል ካሌ። አሁንስ መች በሰላም መሆናችን እናረጋግጣለን። በቃ የሆነ ቦን ምን ይሄው አሁንም ድረስ እኮ መልሶ እኮ ርዕሱን እያስነሳ እኮ ነው። ድጋሚ እያስነሳ እኮ ነው። አንዴ ለሞተ ልጅ ምንድነው እንደዚህ ግን የሚሆነው ማለት አይቶ እንዴ ልጅ ነፍስ በሰላም አሁንም መልስ ያሰረው እንደሆነ እናያለን። እስቲ ወይኔ አንተ ግን ዛሬ ተቃልዳለህ። እንደዚህ ተናደድክ? እኔ ከናፍቀሽኛል ስለኝ ከምሬ ናፈቅኩት መስሎኝ። አንተ ተረጋጋና ስንት ሰዓቴ ነው ደርሻለሁ ካልሽኝ እኮ እንዴ ላብድ ነበረ ጭንቅላቴ ሊፈነዳ። ተረዳው እኮ እናንተ አብረን መግደል እንግደል የምር አንተ ይሰሪ መስኮ አንተ ትኮር መግደል የዛኔ ስታደርጊ እንደዚህ አትይም ነበር። የዛባት ወባክ ከኔ እናንተ ማል ገብቶብና እኔ እኮ አንተ እንደሰጠኝ ሲጀመር የዛዛ ስትለጣጠፊበት ራሱ እንዴ አሁን እኔ የምር ግን ቀላ እንዴ አቀልዳ ኧረ እባክሽ አንቺ እንደዛ አንድ መርዝ ለመስጠት ቶሎ ሰጥተሽ ወደዛ ትይውና አንተ የምር ግን ሲጀመር ልጅ እኮ ጅል ነው። በቃ አንተ ተው በእናትህ ቢያንስ ሞታል ልጁን ነፍሱ በሰላም ተረፍ አንቺ ከልጅነት ጀምሮ አንቺ አለኝ ምን የሚያሳዝን ልጅ ነው ታውቃለህ? የዋልሽ ነበር ማለት አዘንሽለት። ኧረ እባክህ ጭራሽ ኧረ ተይኝ በእናትሽ። አሁን እሱ ራሱ አናዶኝ እንደዚህ አንተ ማናድ ግን ደስ እንደሚለኝ ታውቃለህ? አንተ በቃ እንዴ ለሞተ ሰው በቃ ተው ይፈልፈል ከሄደ ያመጣል መረጃው መርዝን ጨመረበት ያየን ሰው አይደል ያለ አይደል በዛ ቦታ ነበር የለም እኮ ሞቱ ራሱ ሰላም አይሰጠኝም። ሞቱ ሰላም አይሰጠኝም። ሞቱ ማለት ነው የሆነ በቃ ከበፊት ራሱ በአንተ ምክንያት እንደጠለው ታውቃለህ? ካሌቡ እኔ የምር እኮ በፊት ስቀርበው ራሱ ገና ማለት ነው አንቺ ሊቀመጥ ደፋር ነው። እኔ የምር ታስጋለሁ እኔ የምችል አይነት ሴት መስላለሁ መስሎታል። እሱ እኮ መስሎታል። አንተ ግን በጣም ኃይለኛ ሰው ነህ። እኔ እኮ ያኔ ስትል እኔ እናንተ አብረን እኔም አብረን ነበር ሲጀመር እሱ ለቤስት ፍሬንድ ነበር እንጂ ነው ትዝ ይላል። አንተ እንደውም ያኔ የመጀመሪያ ቀን ስትል እሱን እንዲቀራዱ ምናምን ፍቅረኛሽ አድርጊው በትምህርቱም ደካማ እንዲሆን እናድርገው በቃ ሞራሉን እንግደል ምናምን ነገር ከዛም በቃ እንጮትበት ስትለኝ እኔ እኮ የምር እንደዚህ የሚሳካልን ግን አልመሰለኝም ነበር። አስበው አንተ ጓደኛው ባይኖር እኮ አረግ ነው ችግሩ በመጨረሻ ባይሞት ደስ ይለኝ ነበር እኮ ማለት የሰው ነፍስ ያው ከመንገድ ባይሞት እኮ ደስ ይለኝ ነበር። ምን ያልሞከርኩት ነገር ምን አለ? መጀመሪያ መርዝ እንኳን በሰጥቼው ማነች ደፍቷ እንዴ ከዛ ደግሞ አንተ ምን ልጅ እንደሆነ መተኮ ነግሮኛል። ድመታችን ሞተች ምናምን ነገር ብሎ ምን አለሽ? ምን አለሽ? እናቴ ምናምን ነገር ድንገት በር ላይ ደፍታው ከዛን ድመቷ ልሳው ሞተች ምናምን ሲል እኔ ጓደኛክ ምናምን ነገር ይችላል። እኔማ ጓደኛክ ይሰጣታል እኔ ማዘር ሌላ ነገር ደፍቶ ይሆናል ምናምን ነገር ደግሞ አንተ ጅልነቱ አዎ አይጀምር እንደዛ ነው። የኔ ጓደኛማ ወንድሜ ነው እንደዚህ ያደርኩ ማለት እንዴ እኔ በደንብ እኮ ነው የሚያምነኝ። እኔ እኮ በጣም ብዙ ነገሮች ሞከረ። እሺ ግን አሁን አንተ ምን ማድረግ እንችላለን ታስባለህ? ጓደኛ አንተ ደግሞ እስኪ ከመንገድ ወጣ በእናንተ ለለመድሽው ካን ስን ይላስ ወጣ አዎ በቃ አሁን አንቺን አናግራት ነው ያለው። አሁን እኮ እንደሆነን ያውቃል እኮ እሺ የሰው ነፍስ ለማሳደደው እኔ አንቺ ነፃነት አትፈልጊ? እኔማ ስለመፈለግ መስሎኝ ያንን አንመርዝ ጨምሬ የገደልኩት አይደል? እና ታዲያ እኔ እንደዚህ ስለምወድ ካለ እንደው ለነገር ያደረኩት አው እሱ ከበፊትም ጀምሮ እንደዛ እያደረገኝ ታዲያ ባትገዩ ነበር የሚገርም። እና እኔ እኮ ለአንተ ብዬ አይደለም ምስል ሌላ ነገር አድርጌልህ ታውቂያለህ? እናሳ እሺ ግን ይሄንን ደግሞ ምን እናድርግ? መሞት ግን መሞት ሳይሆን እኔ ባበደ ሚስት ፈልግልህ እንዴ ይሄን ጉዳይ እንዲረሳ
ኧረ ይሄ መቼም አይጠብስም። ከሱ ስርስር ሲጋድ ስንት ዓመት ሙሉ እሱ እንኳን ጠበሰ። ሞተ። እሱ እንኳን አንቺን ጠበሰ። ከማን ስርስር ይላል? ኧረ አንተ ደግሞ እቺ ስልክን አትቀየርም እንዴ? ኧረ ተይው ለምን በእናትሽ። ስልክ እስኮሽ? እኔ ስልክ ምን ያደርግልኛል? እኔ አለሁ። ኧረ አንተ ቃቀልክ። እኔ እኮ የምር ተጠራጥሮ እኮ ነው እኮ ማለት ነው። የምር እኮ መስፈራ ነገር ነው አይደለም። ፍቅረኛን ፈልግተህ እንዳልሽው ታውቃለህ። ቅድም አይካ ምን ያልሽ አደረክ እንደነበረ ነው። እኔ ስመጣ ምን ያልሽ ተረጋጋ። ለዚህ እኮ ነው ታውቂያለሽ። እሺ ምን ነው ካንተ ጋር ያለሽ ግን ማለት ምን ነው ሲጀመር እኮ እኛ መካር ነው ማለት ገለነው። ድጋሚ ቆይ ስማኝ፣ ወይ አንቺ ታጠምጃለሽ፣ ድጋሚ ደግሞ አንቺ ማጣት አለ። አረብነት ግልዛ እኔ ከሱ በተርሽ መነካከት ማፈልኩኝ። ስማኝ ገለከው ልጅ ሞቷል። ያው አይደለም ገለከው አይደለም አይተካል አላየት መርዝ ጀምረህ አልጀመርክም። ተከፈለከ ከነስ ይሄ የተረገመ ልጅ ታዲያ ነፍነፍ የሆነ ቦታ ይደርሳል። ባኪሩ ለዚህ ጀምር መረጃ እስካላገኘ ደስ ምን ያመጣል? እሺ እኔ ዝም እሺ እኔ እንድረጋጋ ትፈልጊያለሽ? አዎ እፈልጋለሁ። ቆይ ይሄንንም ገለከው ያንን ገለናል። ያቀተንም እንግደለው ይሄ ከዛስ? እሺ ከዛ ደግሞ የዚህን ደግሞ አንዱ ይመጣን ደግሞ ያተነፍላል። ለምን እንደዚህ አይነት ሰው አይፈጠርም። ይሄ እኮ ከበፊትም ጀምሮ እኮ ነው እንደዚህ እንደዚህ አይነት ሰው ድጋሚ አይፈጠርም። ይሄንን ሰውዬ ከገደልን ድጋሚ አይደርሳው ማለት ነው። የሆነ የመርሳት በሽታ እንዲገጥሙና እንዴ እየቀለድሽ ነው። አንቺ እኔ እንደዚህ ሆኜ ትቀልጃለሽ? እና የምሬን እኮ ነው። እንግደለው በቃ። እኔ ሰላም አላገኝም። ይሄ ሰው በህይወት እያለ አይደለ በሴት የማይታለል ይሄ ድጋሚ ባንቺ ግን አይሆንም። እና ታዲያ በሌላ ሴት ማርጋ አየብረገ ያም በእውነት እኔ እንድቀርበው እናርግና ሲሪየስ አየምሬን ነው። ሌላ ጊዜያቶች እኔ ያላንቻች እስካሁን ስትነግለት ያንተ ደግሞ እኔ አንተ ስለሆንኩ መስሎኝ አይሆንም። እሱ የገደለው በምን ምክንያት ነው? ለአንተ ብዬ አይደል? በቃ እኔ የሆነ እንዴት ነው እኔ እንዲቀርበኝ ነገር ማድረገው ምናምን ልጅ እኮ ሴት እንኳን ማናገር ከሱ ስርስር እያለ እኮ ምንም ነገር እኮ አያውቅም እኮ። እሺ ታዲያ ምን ነው ግን የምትለኝ? ከመግደል ውጭ ሌላ ሀሳብ የለህም? እንግደል ግን ሌላ መንገድ ነው እኮ። ምን መንገድ እባክህ እራሱ እንዲያጠፋና እሺ ምን ይሻላል? እኔማ የሆነ ሰዓት ሙሉ ነግሬው እኔ ሙሉ ልነግረው ነበር። በቃ የሆነ ሰዓት ገለነዋል፣ አንተንም እገልሃለሁ ብሎ ያወጣጠኝ እንዴት እንደሞከረ ብትል አብረሽን ስታሰራች ከዛስ እስር ቤት ይሆናል። አፍራች የወንዶች እንዴት ትችላለች? አችን እንደገዘር ይወጣል። ከዛስ አይገናኝ የምር አይበየታችን ነው እየቀለድን ያለው የምር ነገር ነው። እሺ ምን ይሻላል? ሲጀመር አንተ ስለፈራክ ይሆናል እንጂ እሱ እኮ የምር ካንተ ተጠራጠረ። እሱ ማግኘት የምንችለው በምን መንገድ እንደሆነ ታውቂያለሽ? ስለሱ የሆነ የምናውቀው ነገር አለ አይደለም? ቆይ ስማኝ፣ መረጃ አገኘን ማለት አለብን። የሆነ ቦታ መረጃ አገኘን እንለዋለን። ከዛ ከዛ እሱ ደግሞ ታውቂያለሽ ስለሱ እንትን ሲባል እሱ ተንቀልቅሎ ይመጣል። የዛኔ ቢሆነ መንገድ እናጠምደዋለን። የምናጠምድበት መንገድ እሱ ካልተገደለ እኔ ሰላም አላገኝም። አንቺ አሁንም እየቀለድሽ ነው። ምን እያልኩት ያለሁት አንተ የምር ልብክ ስለፈር ይሆናል እንጂ እሱ ጋር ይጠራጠርክስ። እንዴት ውሃ ሰጠሁት። እሺ ውሃ ሰጠሁት። እሺ ከዛ ሲንቀጠቀጥ ያስኩት እዚህ ጋር ማለት ምን ሆነህ ነው ስለው ምንም አልሆንኩም አለና ረጅም ሰዓት ውሃውን አስቀምጦ ከዛ እንካ ጠጣ ብሎ ሰጠ። አስቢ ያን ያክል እንኳን አላመነኝ። ውሃ እንኳን ለመጠጣት አላመነኝ። ከዛ በኋላ ለማወጣጣት ይሞክራል። ልነግረው ሞከርኩኝ እኔና አንቺ ፍቅረኛ እንደሆነም ቤስት ፍሬንድ እያልኩኝ ስሜት ልነግረው ሞከርኩ። ግን እንደሚያውቅ ነው በቃ አውቆ ማስቀየስ ጀመረ። በቃ እንደሚያውቅ ነው የሚመስለው ሰው። እኔ ገብቶኛል። በቃ ውስጤ ነግሮኛል። እኔን አታምኚኝም? ስለማምነክ መስሎኝ ሰው ውስጤ ነግሮኛል። ይሄ ሰውዬ መሞት አለበት። እኔ ከበፊትም እኔ ምን አለበት ውሃ ውስጥ መርዝ በጨመርኩኝ። አንተ ከምትጠጣ አንተ ደግሞ አይ ግን የምር ግን ነው ምን ይሻላል? በቃ ስለሱ የሆነ መረጃ አግኝተናል እንበል የሆነ ቦታ። እሺ ከዛ በኋላ እዛ እንሂድ እንለዋለን። በቃ ሰው ነው የሚነግረን ጥቆማ ነው ምናምን ፖሊስ እንትን እንዳትል ምናምን እንለዋለን። ከዛ በኋላ እዛ ሲመጣ ከዛ አንቺ ቆይ ላሳይህ ምናምን ብለሽ ወደ ጫካ ምናምን ነገር ትወስጂዋለሽ። ከዛ በኋላ እኔ እገባለሁ። በዛን ጥለነው እንመጣለን። አሻራችንን ምናምን አጠፋፍተን ጥለነው እንመጣለን። በቃ ከዛ ደግሞ ምን አሰብኩ መሰለሽ? ከዛ ደግሞ ቀጣይ እኔ ነኝ የምሞተው፣ ጓደኞቻችን ሙሉ እየሞቱ ነው ምናምን እንልና እናንተ ተይዘን እንፋለን አይደለም እንጂ ምን ልክነው አንተ ደግሞ አንተ በቃ አሁን በቃ እኔን የሚገድብኛል ምናምን እሪ ቅውጥ እናደርገዋለን። ከዛ እኔ እናንተ ተያይዘን እኔም እንዳንገደል ነው ማገር ለቀን እኔ ጥፍት ከዛ ፍቅራችን ይከሙ ወደከ ነው
የምር እኮ ግን ታውቃለህ ታስባለህ ሲጨንቀኝ እኔ አሁን ቅድም በቃ ጭንቅላቴ ሊፈነዳ ምን ላስ አንቺ ስትመጪ ማሰብ ጀመርኩ እና አስጀመር ተገገልኩ ነው ይስተካከል እንዴ አይ ግን የምር እኮ ግን ጥሩ አሰራ አስበቃል እሱን ከሞተ እኮ ማለት ነው በቃ ከዛ እኔ እናንተ አሁን እኛ ነን ቀጣዮቹ ጓደኞች ስለሆነ ሊገዙ ስለዚህ መሸሸት አለብን መራቅ አለብን ብለህ ታደርጋለህ አሁን እሱን እንዴት አድርገን እናንተ አንተ ግን ሰይጣን ራሱ እንደሚቀናብህ ታውቃለህ አንቺ ስለያስ ማስተሳሰብክ ነው እንጂ አንዳንዴ እኮ ቅድም እኮ እንዴት እንደሆንኩኝ ያላየሽም ማስተባቃት እኮ ተቀያየርክብኝ የሆነ በቃ ሌላ ዓለም ውስጥ ገባህ አንቺን ሳገኘ ነው ቅድም በቃ ማስተባቅቶ ምን ልበል በቃ ኡፍ ተመስገን አሁን በቃ የምር እንኳን አይሰማም እሺ እኔ አንተ ግን ታውቃለህ አሁን ምን ማድረግ አለብን መጣፍ በቃ እስካሁን ስልክ ልደውል ሰው አይደለም አረ የሚገሉ ሰዎች የሆነ ቦታ እገድላለሁ አልከኝ እንዴ እኔማ እንዴት እየገለዋለሁ ግን እኔ ገለዋለሁ ራሴ ካልገደልኩት ወንድ ልጅ አይደል እንዴ ራሴ ካልገደልኩት ሰላም አላገኝም ሲጀምር ራሴ ገለዋለሁ ሰው በቃ ጠርስ ጀምር ጨር ያለ ቦታ ስለሆነ እዛ እንትን ቦታ ምናምን አወቀ እዛ እንወስደዋለን እዛ ነው ጥቅም ያለው ምናምን ነገር እንላለን እዛ ሲመጣ ያጭር ያለ ነው ማንም ሰው አይኖርም ሰው እናንተ አብረን ነን ወይ አንዳችን ጓላ እንመታዋለን ወይ ደግሞ ጨቦር መንገድ በቃ እንጨርሳለን አንተ ግን አታስብ ስማ ገና ባንዴ በቃ ደውልለት ሄሎ ይሰማል አው አግኝቻት ነበር እሷንና የሆነ አግኝቻታለሁ እሷን እኮ የሆነ መረጃ ተገኝቷል የሱ ልብስ ምናምን የሚል ሰማሁ እኮ እሷ ቀድማኝ ወጣለች እሷና በቃ ሄደን እናገኛታ እሺ ይመቻል እኔ ለወንድሜ ታዲያ አብሮ አደጌ በቃ እሺ በቃ ስትወጣ ደውል እሺ አመነ እሺ እንጠላክ አንተ ይልተገኘው እንዳንቺውን ቀንሽ ትይጃለሽ እዛ የታወቀው ከዛ እሱ ይዞ መጣጣ ከዛ በኋላ የሰነፍስ ግን ቋጣያት ነው ተወግል እዛን ያትይም ነበር መርዝ ጨምሮ እኔ ማለት ስለፈቀርኩት መስሎኝ እንዴ እኮ ታውቃለህ እንደዚህ አይነት ሴት እንዳልነበርኩኝ በአንተ ምክንያት ነው እንደዚህ አይነት ሲሆን ታውቃለህ ገለሽዋል ታዩኒ አሁን እኔና አንቺ በዚህ ጉዳይ ማውራት ይላል እና እሺ ምን ነው እሱን እናመጣዋለን ቆይ አሁን ይመጣል ሲመጣ አንቺ የለሽም እዛ ነው መጀመሪያ ተጣጣች የለሽ አለሽ የለው እዛ ተጣጣኛለሽ ከዛ ይዘነው እንሄዳለን እንገድለዋለን